ምንድነው በዚህ በዛ ምንጨቀጨቁኝ? ያበድከው ማንተ ነህ እኮ የመጣው ሁሉ ምንድነው ያስራት ይማትናገር እንዲስቶን ያየው አልተው አትናገራት። በቃ ተረጋጋ፣ እባክህ ተረጋጋ። በጣም ስም እያጠፋን የልጅቷን ስም በሐሰት እየከሰስካት ለምንድን ነው? ምን ማለት ነው? ምን ማለት ነው? መተት ምናምን የምትለው ለምን ነው? ወደ ቅርብ ወደዚህ ማትመለስ? አስብ ባንስብ ስራት ይኑር። ለምን ማታስብ? እንግዲህ መተት ማለት ምን ያክል አስቀያሚና የስንቱን ቤት የስንቱ ትዳር እያፈረሰ ያለን እንዳለ ታውቃላችሁ። ስንቶቻችሁ ናችሁ በየቤታችሁ በመተት ባስማት በሟርት ትዳሮቻችሁ የፈቷችሁ? ስራዎቻችሁ የሰው ልጅ እንዴት ልጅ በተቀበለ አታውረኝ፣ በቃ አታውረኝ። እኔ ዞር በል፣ ተረጋጋ፣ ዞር በል። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ? በያላችሁ በሰላማችሁ ብዝት ይበል። እኔ ዛሬ በጣም ተቻኩዬ ነው የመጣሁት። ምን እንደምላችሁ አላቅም። ደስታችሁን ሳንጨርስ በእናይና በነው ብዬ ወደ ደግሞ የተፈጠረውን ድጋሚ አይታችኋል ቤተሰቦቻችን። እኔ ከባህር ዳር በጣም በፍጥነት የመጣሁት የሚገርማችሁ እግዚአብሔርን ነው የምላችሁ። ቦርሳዬን ራሱ ዝም ብዬ ጥዬ ነው የመጣሁት። ፋፊ የምትባለው ነገር የሰራችው ነገር በጣም ከልብ በላይ ነው። አንቺ ፋፊ የምትባይ ልጅ በጣም ባለጌ ሴት ነሽ፣ እጅግ በጣም አስቀያሚ ሴት ነሽ። የምሬን ነው የምነግርሽ። ይሄን ቪዲዮ ደግሞ ታያው ይደርስሻል፣ በአካልም ደግሞ አገኘሻለሁ፣ ጠብቂኝ። ያንቺ የሱ ያልሆነ ልጅ አንቺ ከባልሽ አርግዘሽ ጭራሽ ትዳራችሁን ድጋሚ ለመውጣት እንደዚህ ሳሰሪያለሽ። በጣም ባለጌ ሴት ነሽ። እግዚአብሔርን ነው የምልሽ። ይሄ ነገር በነፍስም በስጋም ያስጠይቅሻል። እኔ አላቅም፣ የምር ስሜታው ሆኜ ነው ያወራለሁት። ናሆም እንግዲህ የቲጂን ነገር ያን ጉዳይ ጨረሰ ብለን ተስተካከለ፣ በጸበል ዳነ፣ ሁሉ ነገር ተፈታ ብለን ሳንጨርስ ደስታዎቹን ሳናይ ዛይ ድጋሚ ሌላ ህመም፣ ሌላ ቁስል፣ ሌላ ትኩሳት። በጣም ህመም ነው። በጣም የምሬ በጣም ያስጠላል። እግዚአብሔርን ነው የምላችሁ። አላቅም። ፋፊ ወደ ልቦናሽ ተመልሰሽ እውነቱን ተናገሪ፣ ሀቁን አውጪ። ለምን ነው ከህይወታችሁ ማትወጪ? ለምን ነው ትዳራችሁን እንድትበጠብጪ ይሄን ነገር የምታደርጊ? በጣም ትልቅ ሰት እየሰራሽ ነው ያለሽው። የምሬ ነው የምነግርሽ። እኔ እስካገኝሽ ድረስ ነው የቸኮዬ። ካገኘሁሽ አላቅም፣ ሌላ ስተትም ልሰራ እችላለሁኝ። ባላገኝሽ ደስ ይለኛል። ካገኘሁሽ ግን እንጣላለን፣ የመጨረሻ ማለት ነው። ከህይወታችሁ ብጦች የተሻለ ነው። እንዴት ከባልሽ ያረገዝሽው ልጅ እንዴት የናይ ሆነሽ እንዴት ታደርጊያለሽ? በጣም ባለጌ ሴት ነሽ፣ ባለጌ ሴት ነሽ። እንዴት ትዳራችሁን ለመውጣት ሰው ትዳሩን ለማቀነጥ ብዙ ይሮጣል። አንቺ ደግሞ ጭራሽ ያንተ ነው ብለሽ ጭራሽ ሽቶ ደግሞ መተት አሰርተሽ አምጣሽ ጭራሽ ደግሞ ረጨሽው። ለምን እንደዚህ ታደርጊያለሽ? አንቺ አሁን ኢትዮጵያዊ ነሽ፣ አንቺ አሁን ኦርቶዶክስ ተዋህዶ ተከታይት ነሽ። ለምን እንደዚህ ታደርጊያለሽ? ልቦና ለምን አይኖርሽም? ለምን አታስተውይም? ለምንድን ነው የሰው መሳለቂያ የምትሆኑ? ለምንድን ነው በመተት የምታምኙ? ለምንድን ነው በጠንቋይ የምታምኙ? አላቅም። ብቻ ቤተሰብ እኔ ቃላት እያጣረኝ ነው የማወራው። ዛሬ ናሆምን በፍጥነት ጠርቻለሁ እንዲመጣ። በጣም በስንት ልመና ላገኝ እፈልጋለሁ። አንተም ብዬ መጥቻለሁ ከባህር ዳር ድጋሚ የተፈጠረውን ነገር ስላየሁኝ እስኪ ምን ማድረግ እንዳለብኝ በራሴ መንገድ የተወሰነ ላድርግ ብዬ ነው ቤተሰቦች መጣው። ጠፍቼባችኋለሁ፣ ይቅርታ። ለጠፋሁባችሁ ደግሞ በጣም ይቅርታ አድርጉልኝ። ግን በጣም እየተፈጠረ ያለውና እየተከናወነ ያለው ነገር ታውቃላችሁ። እንግዲህ መተት ማለት ምን ያክል አስቀያሚና የስንቱን ቤት የስንቱ ትዳር እያፈረሰ ያለን እንዳለ ታውቃላችሁ። ስንቶቻችሁ ናችሁ በየቤታችሁ በመተት ባስማት በሟርት ትዳሮቻችሁ የፈቷችሁ? ስራዎቻቸው ያቆሙ ከቤት ወጣው ጎዳና የወጡ ስንቶች በመተት ታውቃላችሁና መተት ደግሞ እንዲህ በጣም በቀላሉ የሚፈታ አይደለም። ጥንቃቄ ይጠይቃል። ጾም ጸሎት ያስፈልጋል። ጸበል ያስፈልጋል። መጠንከር ያስፈልጋል። ካልጠነከሩ በክርስትና በሃይማኖት በደንብ ካልጠነከረ መተትን መዋጋት ሰይጣናትን መዋጋት አይቻልም። በደንብ ያስፈልጋል። በያላችሁበት ሁላችሁም በጾም በጸሎት በስግደት ራሳችሁን እንድትጠብቁ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁኝ። ምክንያቱም እንግዲህ መተት ምን ያክል ሀገርን ጭምር እንደሚበጠብጥ ታውቃላችሁ። ስንቱ ጎዳና ወጡ የምናያቸው፣ ስንቶቻቸው ከትዳሮቻቸው ልጆቻቸውን በትነው የወጡ ስንቱ አለ። ዛሬም ደግሞ ፋፊ የምትባለው ልጅ እንግዲህ የቲጂን ጉዳይ ሳንጨርስ የቲጂ ጉዳይ አለቀ ብለን በደስታ እሷም ወደ ልቦኗ ተመልሳ ጸበል ገብታ እሷን ፈልገው አይደለም እዛ የሆነችው ተይዛ ነው በሆነ መንገድ። ያ ነገር ሲስተካከል ዛሬ ደግሞ ፋፊ በሽቶ ምክንያት ሽቶ ረጭታ እያደረገ ያለውን ነገር ታውቃላችሁ። ጭራሽ አሜን ብሎ ተቀብሏል ልጁነቱን። ናሂ እንደዚህ አያደርግም። በእርግጠኝነት ተመግራችሁ በሚስቱ ላይ የሚማግጥ ሰው አይደለም። እኔ ዲቴል አውቀዋለሁ። ናሆም ማለት በጣም ለልጆቹ የሚያስብ ለትዳሩ የሚጨነቅ በጣም ጎበዝ ሰው ነው። የተቸገሩት የሚረዳ ነው። ከዚህ በፊት ነግሬያችሁ አውቃለሁኝ። ስለዚህ ልጁ የናሆም አይደለም። ቤተሰብ የምሬ ነው የምነግራችሁ፣ ልጁ የናሆም አይደለም። በደንብ ዲቴል ስለማውቅ ነው።
ምክንያቱም ፋፊ ከባሏ ነው ያረገዘችው ከባሏ ውጭ አታረግዝም ይሄን አገር ደግሞ ያውቃል ጎረቤቶቿም ያውቃሉ እንዴት እንደዚህ ሊደረግ ይችላል በእነሱ ትዳር ስለምትቀና በእነሱ ህይወት ስለምትቀና ነው እንደዚህ ያደረገች ያለችው ስለዚህ ቤተሰብ ብቻ እናንተም ሁላችሁም ጸሎት አድርጉላቸው ናሆምን ዛሬ ጠርቻለሁ በፍጥነት ብቻ መጥቶ ምን ያደረገ እንደሆነ ለምናምን ተቀበለ ጠይቀዋለሁኝ እየመጣ ነው ቤተሰብ አዎ እንዴት ነህ ሰላም ነህ እንዴት ነህ ደህና ነህ ደህና ነህ ግን እኔ ደህና ነኝ ለምን እንደምታጫጫኩ ለምትጠራኝ ደህና ነህ ወይ ነው መጀመሪያ ደህና ነኝ እኔ ደህና ነኝ ምን ያልሆንከው አለ አሁን መሄድ አለብኝ ለምን እንደምትሄደው በቃ አገኘኝ አይደል ፍቀድልኝ የምን እየሆንክ ነው መጀመሪያ እኮ ላናግርህ ነው በስርዓት የመጣሁት ለምንድን ነው አጫኩ ለምትደውል እኮ ደህና አይደለህም እኮ መጀመሪያ የጠየቁህም እኮ ደህና አይደለም እኔ ደህና ነኝ እንዴ ምን እየሆንክ ነው እኔ ጤናዬ ሰላም ነው ምንድነው ምን እያልከኝ ምንድነው አንተ ምን እየተካሄደ ነው የተረጨውን ሽቶ ለመሆኑ ታስታውሳለህ ደህና ነህ የምን ሽቶ ነው ፋፊ ምንድነው የረጨችህ ምን ረጨች የረጨች ሽቶ ምንድነው የምን ሽቶ ነው የረጨችብኝ አታስታውስም ሽቶ ምን ችግር አለ ብቀባኝ ምን ችግር አለ የሰው ልጅ ሽቶ አይቀባም ዶድራንት አይቀባም ምን ሆነሃል አንተ ቆይ ምን ሆንኩኝ ሚኪ ንገረኝ ምንድነው የሆንኩት ፈጣሪ ያለ ትክክል አይደለም እኮ ንግግር ሁሉ እኮ ተቃራኒ ሆኗል ምን ነው ምንም የሆንኩት ነገር የለም ምን ሆንኩኝ ንገረኝ እስቲ ሽቶ የሰው ልጅ አይነፋም አይቀባም የሰው ልጅ ሽቶ ምን ችግር አለ ያገኘው ሰው ሁሉ እየተረጨ እንደዚህ ትዳር ለምን ነው የምታደርገው ለምን ነው እኔ ምን አደረኩኝ ኧረ ቤተሰብ ምን ይሆን ሰው ሲቀባ ምን ችግር አለ ታዲያ እንዴ ምን ችግር አለ ወጥመድ ይሁን አይሁን ይተቀም የምትረጨው እኔ በምን አውቃለሁ ሽቶ ቤት አጣ ነው የምን ወጥመድ ነው ከሚስት ቤት አጣ ሽቶ አጣ ነው የምን ወጥመድ ነው ደግሞ ወጥመድ ምንድነው ወጥመድ አለበት ሽቶ ላይ ታውቃለህ የምን ወጥመድ ሽቶ ላይ ወጥመድ አለ መተት አለበት ዞር በል ተረጋጋ እንጂ ምንድነው እኔ እኮ ረፍ ስም አታጥፋ ኧረ ተረጋጋ ነው ተረጋጋ ኧረ ስም አታጥፋ ፈጣሪ ያለ ዛሬው ቀን ምንድነው የሆንከው ስም አታጥፋ ሚኪ ስርዓት ይኑር በቃ ስም እያጠፋ አይደለም ነገርኩ በጣም ስም እያጠፋ ነው የልጅቷን ስም በሐሰት እየከሰስካት ለምንድን ነው ምን ማለት ነው መተት ምናምን የምትለው ከሶ ልጅ እኮ ናት አንተ ልጄን እኮ ነው ያረገዘችው ተረጋጋ ያንተ ወዷ እኮ ያዘችው ልጄ እኮ ያንተ አይደለም ተረጋጋ ስርዓት ይኑር የታውቃለህ አንተ ልጄ እንዳልሆነ ልጅ አይደለም ሰማኛለህ ልጅ አይደለም መተት ነው ማን ልጄ ነው በመተት ነው ያለው አይደለም ስርዓት ይኑር ተረጋጋ ምንድነው አንተ ልጅ ምንድነው የሆንከው ቆይ ሰው ምንድነው ምን አበዳችሁ እንዴ ምንድነው በዚህ በዛ ምጫጋጭ ያበድከው አንተ ነህ እኮ የመጣው ሁሉ ምንድነው አስሬ እየመጣችሁ መተት ምናምን የመጣውን ሰው እየተቀበለ ያበድከው ሰላማዊ ሴት ናት እንዴ ሰላማዊ አይደለችም ክፉ ሴት ናት ነፍሰ ጡር ናት አክብራት ክፉ ሴት ናት አክብራት ክፉ ሴት ናት አክብራት አይደለችም ክፉ ሴት አይደለችም ልጁ አንተ አይደለም ትሰማኛለህ አይገባም የኔ ነው ልጁ ተረጋጋ ምንድነው አይደለም ለምን ነው ወደ ቅርብ ወደዚህ ማትመለስ አስብ በደንብ አንስብ ስርዓት ይኑር ለምን ማታስብ አሁን ለዚህ ነው የጠራኸው ለመከራከር ነው የጠራኸው አይደለም አዳምጠኝ የጠራኸው አዳምጠኝ መጀመሪያ እስኪ በርጋት አዳምጠኝ ተረጋጋና አዳምጠኝ እስኪ ናሆም ተረጋጋና አዳምጠኝ እባክህን ይኸውልህ ተወኝ አንተ ምንም አዳምጥበት ምክንያት የለኝም ከየት እንደመጣሁ ታውቃለህ ንግግርህን አስተካክል ለአንተ ብዬ ነው የመጣሁት አይደለ ለኔ ብለህ አይደለም የመጣሁት ለአንተ ብዬ ነው ምንድነው ንግግርህ ለምን እንደምታስቀይማት አስቀይማታለሁ ልጁ ያንተ አይደለም የረጨች ሽቶ መተት አለበት የምን ሽቶ ነው ሽቶ ነው አንተም ብረጭ ምን ችግር አለ እንዴት ተረጨኛለህ አረጭም አልፈልግም ለምን ተረጨኛለህ የራስህ ጉዳይ ታዲያ ምን አገባኝ እንዴት አንተ ሰው ልጅ አምነህ ትቀበላለህ እንዴት ልጅ ሆነ ትላለህ አንተ ባስማት ነው እንደዚህ ይሆን ካለው ለምን አይገባም አንተ የምንም ማስማት የለም እናንተ በጭንቅላታችሁ የፈጠራችሁት ነገር ልጁ የባሏ ነው ያንተ አይደለም የልጁ የኔ ነው አይደለም ትሰማኛለህ ልጁ የባሏ እንጂ ያንተ አይደለም ማን ነው ባል የላትም እሷ ቤት በኩል ነው ባል ያገባችሁ ኧረ እባክህ ሰው ያበድክ እንዴ ያበድከው አንተ ባል የላትም እሷ ባል የላትም አሁን ይኸውልህ እኔ በስርዓት ነገሮቹ እንዲፈቱ ፈልጋለሁኝ ጸበል መውሰድ አለብኝ አንተን ጸበል መሄድባት አለብህ ስርዓት ይኑር ስርዓት ጤነኛ ነኝ እኔ አይደለም አርፈህ ተቀመጥ ታመሃል አርፈህ ተቀመጥ በቃ አንተ ብሄድ አለብህ ጸበል እኔ ምን አደረኩኝ የተረጨው ሽቶ እኮ ምን መተት ነው አይገባም ህዝቡ አበደ እንዴት የሰው ልጅ አንተን ታምን ትቀበላለህ አበድክ እንዴ ቆይ ማግጣህል እንዴ አንተ እኔ አልማገጥኩም ታዲያ ካልማገጥ ልጅ ለምን ይታል ልጅ እኔ ነው እንዴ አይደለም በመንፈሱ እንዴ ማገጥ ታዲያ ለምን እንድታረጋለህ በቃ አይመለከታችሁ የተረጨው ሽቶ መተት አለበት ናሆም ወደ ቀልብ ተመለስ በደንብ አስተውል ልጆችና ሚስትን አስታውስ ክሊክ አድርግ ለአምሮህ ንገረው ቆይ አበዳችሁ እንዴ ምንድነው ንግግራችሁ ምንድነው እየሆንክ ያለው ምን እያልከኝ ነው እያልኩት ያለሁት የተረጨው ሽቶ መተት አለበት በዛ ምክንያት ነው ልጁ ነው ብለህ ዝም እየቃዥ ያለው አሁን አትናገራት ፋፊ ይውል አክብራት አላከብራትም ትዳር እየበጠበጠችና እንደዚህ የሆነ በመተት አንተን ያሰቃየች ያ የቀድሞ ትዳሬ ነው ያለፈ ነው ያ ገባ ያ ያለፈ የቀድሞ ትዳሬ በስመ አብ ገባ ካንተ ጋር እዚህ ቆሜ እንን ማውራቴን ብታይ ደግሞ ሌላ ነገር ነው የሚፈጠረው ልታስቀይማት ነው የመጣኸው ይውል ማወቅ ስለለብህ ጸበል እንድትገባ ፈልጋለሁ እኔ አልገባም አንተ ግባ አንተ ነህ የታመምከው አይደለ እኔ ጤነኛ ነኝ አንተ ግባ
ለዚህ ነው እንደ የ10 የምደውልልኝ። አዎ በሰላም እኮ ከሷ ጋር ለምን እንደምትረብሸን እኛ ጭራሽን ለምን እንደምትረብሸን እንዴት አንተ የሰው ልጅ ልጅን በተቀበላለህ? እንዴት ነው ታደርጋለህ? አሁን ለሚስትና ለልጆች ወንድሞች ነገር ወንድም አለ የሰው ልጅ ታሳድግ ነው? ልጄ ነው በቃ አይመለከትም። እኔ አምኜ ተቀበልኩኝ አይደለ? አይመለከትም። እኔ አመንኩኝ እኮ በቃ አምኛለሁ። አዎ ልጄ ነው። እየገፋዋት ነበር እስካሁን ድረስ። እቺ ልጅ መካስ አለብኝ። ገባ? ሁሉም አጠገቤ የነበረ ጠላቴ ነበር። አሁን ነው የተገለጠልኝ። ጊዜ እየፈጀ ማለት ነው። ተረዳኝ አይደለ? አሁን በቃ አምነህ ልጅ ልትቀበል በቃ ክርስትና ልታስነሳ ምናምን ልታሳድግ ነው አብረህ በቃ ልጁ የኔ ነው። ልጁ አንተ ነው። አዎ የኔ ነው። እና ልክ ነኝ። ጤነኛ እኮ አይደለም። ጤነኛ አይደለም። ጤና ያጣኸው አንተ ነህ። ጤና ያጣኸው እኔ ጤነኛ ነኝ። ተረጋጋ በቃ። እኔ ጤነኛ ነኝ። አትናገረኝ። በሽተኛ አይደለም። ገባ? በሽተኛ አይደለም። የተረጨው ሽቶ መጀመሪያ አስታውስ። የተረጨው ሽቶ አስታውስ። አሳክመኛልኩኝ ወድቄ ያገኘህ እንዴ ነው ታማል ምትለኝ? የተረጨው ሽቶ መተት አለበት። የምን መተት ነው ሰውዬ? የምን መተት ነው? የምን መተት ነው? ዞር በል ወደዛ። ተረጋጋ። እኔ በቃ ተወኝ በቃ። የምን መተት ነው? አልተውህም። ምንድነው መተት ማለት? አልተውህም በቃ አልተውህም። ለምን እንደምትተው እንዲስቶን እያየሁ አልተውህም። አትናገራት በቃ። ተረጋጋ። እባክህ ተረጋጋ። እባክህ ተረጋጋ። ስራት ይኑር በቃ። እኔ ተወኝ አታስጨንቀኝ። ለአንተ ብዬ እኮ ነው ከዛ ድረስ የመጣሁት አይደለ? ከባህር ዳር የመጣሁ እኮ አንተን ብዬ ነው። ለምን አትረዳኝም? አይገባኝም። ለእናንተ የምትጨነቀው አይገባኝም። ለእኔ አይደለም የምትጨነቀው አንተ። ልጁ ለአንተ አይደለም የባሏ ነው። አይመለከትም። ይመለከተኛል። የኔ ነው። የት ታውቃለህ አንተ? እንዴት ማለት? የኔ ነው በቃ። ምን አይነት ሰው ነው? እባክህ በስርዓት አናግረኝ። እንድትጨነቅ ፈልጌ አይደለም። እና ምን እያደረከኝ ነው? እስኪ በደንብ እስኪ ራስን አዳምጠው። ልክ አይደለም እኮ እየሆንክ ያለው ልክ አይደለም። ናሁን እባክህ እስኪ በደንብ ተረጋጋ መጀመሪያ። እንዴ ለዚህ ነው የጠራኸኝ? ተረጋጋ እባክህ ነው ወንድም። ለዚህ ነው እየሆነ ያለው ነገር አንተ አታውቅም። በእርግጥ አሁን አንተ አይደለም ተቀይረሃል እኮ። አንተ የወዳጅ ጠላት ነህ። ተቀይረሃል እኮ አንተ የወዳጅ ጠላት ነህ። ጠላቴ ነው። ዛሬ ነው ያወቅኩ አንተን። ገባ? አዎ ወዳጅ መስለ ጠላት ነህ። ምክንያቱም አንተ እንዴት ነው መተት ምናምን የምትለው? ምን አደረገች እቺ ልጅ? ነፍሰ ጡር እኮ ናት። ልጁ ያንተ አይደለም። ያንተ ነው ታዲያ ልጁ አንተ ለማሳደግ አስበህ ልጁ የባሏ ነው። ትወዳታለህ መሰለኝ። የባሏ ነው ልጁ። ትወዳታለህ መሰለኝ። በፍጹም እኔ እንደዛ አይነት ርካሽ ሆነ ስራ አልሰራም። እኔ ልጁ ያንተ አይደለም። አንተ ፈልገው አይደለም። በእጄ ሰበብ ነው ማለት ሰበብ ነው። አንተ ፈልገው አይደለም አልኩህ። ሚኪ ሰበብ ነው የምትሰማኛለህ? ግን ይኸውልህ ልክ አይደለም እኮ በቃ የምትመልስልኝ መልስ ሁሉ እኮ ግራ ነው። በቃ እየሰማሁ እየተረዳሁ እኮ ነው ያለሁት። ለምን እንደዚህ ትሆናለህ? ልክ አይደለም። እግዚአብሔር ነው የምልህ። ጸበል እንድትገባ እፈልጋለሁ። አይመለከትም። ጸበል ያስፈልግሃል። በቃ አንተ እረፍ። እኔ በሽተኛ አይደለሁም። አንተ ግባ ጸበል። እረፍ። አንተ ብትገባ ይሻላል። እንዴት የሰው ልጅ ጀምረህ ትቀበላለህ? አንተ የሰው ልጅ እንዴት ጀምረህ ትቀበላለህ? አታውራኝ። በቃ አታውራኝ። እኔ ዞር በል። ተረጋጋ። ዞር በልኝ። ናሆም ተወኝ። አትከተለኝ እባክህ። አንድ ድል አትከተለኝ እባክህ። ተረጋጋ። በስማ ቤተሰብ በጣም ያሳዝናል። በጣም ነው የሚከብደው። ምን እንደምላችሁ አላውቅም። ያው አርጎኛ አመናጭቆኝ ሄደና አይታችኋል። ምን ማድረግ ይቻላል? ቤተሰብ ምንድነው ማድረግ የሚቻለው? ውብዬስ እንዴት ነው የምትሆነው? እንዴት ነው የምትሆነው ውብዬ? ይሄን ነገር እያየች ልጆቿ እንዲህ ሲሆኑ የሰውን ልጅ ነው ብሎ አምኖ ሲቀበል ውብዬ ስንት ጊዜ ትፈተን በትዳሯ? ስንት ጊዜ ትሰቃይ? ስንት ጊዜ ታልቅስ? እውነት እኔ በጣም ለኔ ከባድ ነው። እንግዲህ ናሂ አይታችሁታል። በጣም በከባዱ ነው የተላከበት መንፈስ። በጣም ምን አይነት መንፈስ እንደሆነ ሽቶ ላይ የተረጨው መንፈስ በጣም ከባድ የሚባል መንፈስ ነው። አንዳንድ መንፈሶች በጣም እንደዚህ የሚያስጮኋሉ፣ የሚያስቆጣሉ፣ የሚያነጫንጫሉ፣ የሚያስለቅሷሉ። ብዙ ነገር አለ። የሱ የተላከበት መንፈስ በጣም የሚያስጮህ ነው። እንዳያችሁት ነው። ካገኘሁት ሰዓት ጀምሮ ምንም በቃ ፖዚቲቭ የሆነ መልስ አይመልስልኝም። ሁሉ ነገር ተቃራኒ ነው ሆነውና በከባዱ ተይዟል። በጣም ያሳዝናል። መንፈስ ምን ያክል ፓወር እንዳለው ምን ያክል ሰዎችን ኮምፕሊትሊ እንደሚቀይር እያያችሁት ነው በዚህ ቪዲዮ ሁላችሁ የምትመለከቱ ሰዎች። በጣም ነው የሚያሳዝነው። እንግዲህ ጓደኞችንም አስተባብሬ እንግዲህ አሁን ጸበል ለመውሰድ ነው በቃ ምርጫችን። ጸበል መውሰድ ብቻ ነው። ከዛ ውጭ ምንም ይሄን ሰው ሊፈውሱ አይችልም። በቃ ልጅቷም
እንግዲህ በትዳራቸው ቀንታ ይሁን ልጁ ያንተ ነው እያለች እኔ ምንም የማውቀው ነገር የለም። እውነት ናሂ ማግጦ ነው ብዬ አላስብም። እውነቴን ነው የምላችሁ። ግን አንዳንድ ሰው በትዳሩ የሚቀናል፣ በህይወቱ የሚቀናል እና ያደረገው ነገር እውነት ከፋፊ ጋር ተኝቶ ነው ያደረገው የሱ ነው በፍጹም አይደለም። ቤተሰብ በከባዱ ተጠምዷል። የተረጨው ሽቶ እጅግ በጣም ከባድ መንፈስ ያለበት ሽቶ ነው። እንግዲህ ሁላችሁም በየእምነታችሁ ጸሎት አድርጉላቸው። እውነቴን ነው። እኔ የውብዬ ጉዳይ በጣም እያሳሰበኝ ነው። ልጁ በቃ ናሆምን አይታችሁታል። ምንም በጣም ክሪቲካል በሆነ መንገድ ነው የታመመው። አላቅም ምን እንደምላችሁ። ለዚህ ምንም ምለው የለኝም። ጭራሽ ቦክስ ሁሉ ሰንዝሮብኛል። እኔ ወደዚህ በኋላ እንትን ባልኩ መጥቶኝ ነበርና በከባዱ ተጠምዷል። በከባዱ ነው የተላከበት መንፈስ። ፋፊ በጣም ባለጌ ሴት ነሽ። እንደዚህ ማድረግሽ ልክ አይደለሽም። እውነቴን ነው። በጣም በእነሱ ህይወት እንደዚህ ማድረግ የለብሽም። ህዝብ ምን ይለኛል? ቤተሰብ ምን ይለኛል? ልጅ ይሄን ቪዲዮ ደግሞ ነገ የሚወለደው ልጅሽ ያደረግሽው ነገር በሙሉ ስለሚመለከት በጣም አሳዛኝ ነው የሚሆነውና ያደረግሽው ነገር ልክ አይደለም። ከቻልሽ የላክሽበትን መንፈስ እውነቴን ነው በእግዚአብሔር ስም ጠይቅሽ ያለውን ነገር ብታነሽለት ደስ ይለኛል። እኛ ችግር የለውም አስተባብረን ጸበል እንወስደዋለን። አንቺም ትቃጣያለሽ፣ አንቺንም እናሳፍርሻለን። ምንም አታመጭም። እሱን ግን ነገ አስተባብረን ጸበል እናስገባዋለን። ልንገርሽ ብዬ ነው ላስጠንቀቅሽ። ግን በዚሁ አጋጣሚ ውብዬ እህቴ በጣም እያሳዘንሽ ነው። በዚህ ጉዳይ መፈተንሽ ትዳርሽ በጣም እያሳሰበኝ ነውና አንቺም ከጎኑ እንደሆንሽ አውቃለሁኝ። ሁላችንም ጠንክረን ጸበል ማስገባት መቻል አለብን። ያለውን ነገር በጸበል ነው የሚፈታ እንደዚህ አይነት መተቶችና መተት በጣም ከባድ ነው። አስማት በጣም መጥፎ ነገር ነው። ቤተሰብ እውነቴን ነው የምላችሁ። እንደዚህ ባህሪ የሚቀይር ስንት ነገር የሚያስደርግ እንደዚህ አይነት መተት ነው። አሁን የልጅ እኮ በቃ እሷ ጋር ነው ያለው። ኦልሬዲ እሷ ጋር ነው ያለው። ቤቱን ጥሎ ልጆቹን ጥሎ በቃ እሷ ጋር ነው እየሆነ ያለው እየዋለ እያደረ ያለው። በቃ ተመልከቱ። በዚህ አስማት በዚህ መተት ምክንያት ማለት ነው። እና በጣም ነው የሚያሳዝነው። እኔ በጣም አዝኛለሁ። ከዛ ከባህር ዳር ይሄን ነገር አይቼ ነው ከባህር ዳር መጣሁ። ተመልሻለሁ። በዚሁ አጋጣሚ ልንገራችሁ ለቤተሰቦቼ ብዬ ነው። ይሄን ነገር ሳይ ነው ሩጬ የመጣሁትኝ። እንግዲህ እንደመጣም የረባም አላወራኝም፣ ትንሽም አላወራኝም። እንዲህ አድርጎኝ ሄዶ ነው አይታችኋል። በጣም ነው የሚያሳዝነው። እንግዲህ አላቅም። ውብዬ በጣም እንድትበረች ጠይቃለሁ። በጣም ጠንካራ ሆነሽ ባልሽን በደንብ እንድትከባከቡ ይፈልጋለሁ። እኛም ወንድሞች ከጎንሽ አለን። እነሶላ ብዙዎቻችን አለን። እንግዲህ አስተባብረን ቢሆን ጸበል እናስገባዋለን። በቃ ማድረግ ያለብን ነገር በሙሉ እናደርጋለን። እሱ እንደዚህ የሆነ ለኛ ማየት ማለት ህዝብ ስም ይላል ምን ይለናል? ጓደኞቹ የታሉ? ምን እያደረጉ ነው? ጸበል አይወስዱትም ወይ ብለው ሊተቹና ሊሰድቡን ስለሚችሉ ስለምናቅ እንግዲህ ማድረግ ያለብን ነገር በሙሉ እናደርጋለን። ብቻ እንትን ብሎኛል። ለዛሬ ግን በቃ በዚሁ ይህን ቪዲዮ ብቋጨው ደስ ይለኛል። በያላችሁበት የዓለም ዳርቻ ሰላማችሁ ብዛ። በየእምነታችሁ ጸሎት አድርጉላቸው። ሙስሊሞች ዱዓ አድርጉላቸው። ኦርቶዶክሶች ተዋሕዶች ደግሞ ጸሎት አድርጉላቸው በኢየሱስ ክርስቶስም እያላችሁ እኛም የቻልነውን ደግሞ ማድረግ እንቀጥላለን። እንግዲህ ቀጣይ ነገር ጥሩ ነገር ይዤ እመጣለሁ ብዬ አስባለሁ። ሁሌ ጥሩ ነገር ይዤ እመጣለሁ ብያለሁ፣ ግን በሁሌም በነዛይ በችግር ሰዓት ነው ሁሌ የምመጣው ወደ እናንተና በዚሁ አጋጣሚ ያው እንግዲህ ይቅርታ እንድታደርጉልኝ እፈልጋለሁ። ጸሎት አድርጉላቸው። እንቴን ነው አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። በጣም አዝኛለሁ በተፈጠሩ ነገር። ፋፊ ግን እንገናኛለን፣ አገኝሻለሁ። ስንገናኝ ግን መጥፎ ነገር እንደማድረግብሽ ይሄን ቪዲዮ ይደርስሻል ብዬ አስባለሁ። ሰላም ሁኑ ቤተሰቦቼ። በያላችሁበት ሰላማችሁ ይብዛ። ደህና ሁኑ።